መስቀል ማንሰራራት በሚል መሪ ቃል የ2017 ዓመተ ምህረት የአረንጓዴ አሻራ ስራችን ያው ጀምረናል። የተከለ ነው፣ ርብርብ እየተደረገ ነው ያለው። ያው በዚህም ባለፉት 7 ተከታታይ ዓመታት በተሰሩ የአረንጓዴ አሻራ ስራዎች ላይ በጣም መጠነ ሰፊ ሁሉን የህብረተሰብ አካል ባሳተፈ መልኩ በጣም ብዙ ስራዎችም ተሰርተዋል። ተጨባጭ ውጤቶችም ተመዝግበዋል። በተለይ በየቦታው ከአርሶ አደሩ ጋር እስከ ለሙ ተፋሰሶች ድረስ በተደረገው የአረንጓዴ አሻራ ስራ አንደኛ ያው ተፋሰሶች መልሶ እንዲያገግሙ በማድረግ የደን ሽፋን እንዲጨምር ማድረግ ችሏል። ሁለተኛ በለሙ ተፋሰሶች ላይ በተሰሩ የአረንጓዴ አሻራ ስራዎች ላይ ወጣቱ አርሶ አደሩ በንብ ማነብ እና በሌሎችም የኢኮኖሚ ማድለብ ማሙከት በሌሎችም የኢኮኖሚ እንቅስቃሴዎች ላይ እንዲሳተፍና ኢኮኖሚያዊ ተጠቃሚነቱ የጀመረበት ሂደት ያው ጥሩ ነው። ሌላ ምርትና ምርታማነትን በመጨመር ረገድ በተለይ ተፈጥሮ ሚዛንን በመጠበቅ ምርትና ምርታማነት እንዲያድግ አስተዋጽኦ ያደረገበትና ሌሎችም በጣም የጎላ ፋይዳ ያለው የዚህ አረንጓዴ አሻራ ስራ ባለፉት 7 ዓመታት በዚህ መልክ የተሰሩት ተጨባጮች የተመዘገቡት እንደሆነ ለማንሳት ነው። ሌላ በዘንድሮ የ2017 የአረንጓዴ አሻራ ስራችን 9.6 ሚሊዮን ችግኝ ለመትከል ለዚህ አስፈላጊውን የችግኝ የጉድጓድና ሌሎች አስፈላጊ ዝግጅቶችን አድርገን በመትከል ላይ ነን። ሁሉም የህብረተሰብ ክፍል፣ ሁሉም ተቋማት፣ ሁሉም ተፋሰስ፣ ሁሉም ጋር በሚባል ደረጃ በወረዳው ይሄን 9.6 ሚሊዮን ለማሳካት ርብርብ እየተደረገ ተከላ ላይ ነን። ለዚህኛውም ደግሞ ዋና ትኩረታችን ያደረግነው አንደኛ ፍራፍሬን በክላስተር የማልማት ቡናን በክላስተር የማልማት መኖን ከወተት መንደር ጋር አስተሳስሮ በክላስተር የማልማት እንዲሁም ተራራዎችን፣ ሸለቆዎችን፣ ኮረብታዎች ደን እንዲለብሱ አረንጓዴ እንዲለብሱ እነዚህን በልዩ ሁኔታ ይህን ማዕከል ባደረገ መልኩ በዚህ ዓመት ሰፋፊ ቁጥር ቀደም ከጠራሁት ዓመታዊ እቅድ ላይ ትልቁ ድርሻ ሊይዙ የሚችሉት ቅድም ያነሳናቸው እንትኖች እንደሆነ ኢኒሼቲቮችን ማዕከል ባደረገ መልኩ በሁሉም ቦታ ይህን የማልማቱ ስራ ተጠናክሮ ቀጥሏል። በዚህም በዛሬው ዕለት እያስኬድን ያለነው የአንድ ጀንበር ተከላ ፕሮግራም ያው አጠቃላይ የዞናዊ የአንድ ጀንበር ተከላ ፕሮግራም መክፈቻ ፕሮግራም ዳሎቻ ወረዳ መታያ ዳንጌ መታያ ንዑስ ተፋሰስ ላይ ነው የሚካሄደው። በዚህም እስከ 619,000 ወረዳዊ ችግኞች በአንድ ጀንበር ይተከላሉ ተብሎ በዚህ ኩነቱ ላይ በመተከል ኩነት ላይ እንገኛለን ማለት ነው። ያው በቀጣይም በመጨረሻ ማስተላለፍ የሚፈልገው እነዚህን ለመትከል ባደረግነው ርብርብ ልክ ለተከላ ሁሉንም የርብሳት ሁሉንም በአንድ ሰዓት በይነው ልክ በወሰነው ኮሚትመንት ልክ ለማጽደቅ በልዩነት መስራት ያስፈልጋል። ጽድቀቱ ላይ፣ ውጤታማነቱ ላይ፣ ዘላቂነቱ ላይ ለዚህ ማህበረሰቡ ባለቤት ሆኖ በየቦታው በጓሮ እስከ እንትን በተተከሉት ላይ ማጽደቁ ላይ ርብርብ አድርገን ሁላችንም ከዚህ ዘርፍ ሊገኝ የሚችለውን ግብ ለማሳካት የድርሻችንን መወጣት ይኖርብናል የሚል መልእክት ለማንሳት